بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم أيها الإخوة والأخوات እንግዲህ ዛሬ ይሄ ሌሊት ማለት ነው 27ኛው የረመዳን ሌሊት ነው ማለት ነው። እጅግ በጣም ለይለቱል ቀድር የሚጠረጠርበት ሌሊት ነው ማለት ነው። እጅግ በጣም ለይለቱል ቀድር ተስፋ የሚደረግበት ሌሊት ነው። ይህንን ሌሊት በዒባዳ ማንጋት ማሳለፍ አስፈላጊ ነው። ሐይ ማድረግ አስፈላጊ ነው። በዒባዳ በቁርአን በዚክር በሶላት ዱዓ በማድረግ ይህን ሌሊት ማሳለፍ አስፈላጊ ነው። እጅግ በጣም ዱዓ በውስጡ እጅግ በጣም ተስፋ ይደረግበታል ተቀባይነቱ ማለት ነው። ምክንያቱም ይህንን ሌሊት በዱዓ ማሳለፍ አስፈላጊ ነው። ለይለቱል ቀድር ኸይሩ ሚን አልፊ ሸህር በዚህ በ27ኛው ሌሊት ስለሚጠረጠር ማለት ነው ዱዓ ማድረግ አስፈላጊ ነው። ዱዓ እንግዲህ ማንኛውም ዱዓ አላህን አንስቶ አንድ ባሪያው እጁን አንስቶ አላህን ከለመነ ዱዓ ተመላሽነት የለውም ማለት ነው። ወይም ሶስት ቦታ ያርፋል ያ ዱዓ ማለት ነው። ወይም የለመነውን አሁን አላህ ሐጃውን ያወጣለታል፣ የለመነውን አሁን ይሰጠዋል። አሊያም ደግሞ የማያውቀውን በላ የማያውቀውን መዓት የማያውቀውን ሙሲባ ከሱ ላይ አላህ ይገፈትርበታል በዛ ዱዓው ማለት ነው። ከሱ ላይ በላ ይመልስለታል ማለት ነው። ሶስተኛው ደግሞ ወይም ለአኺራ ያስቀምጥለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለአኺራ ያስቀምጥለታል እዛ በጀነት ኒዕማ ጸጋዎችን ሊያጎናጽፍበት ለአኺራ ያስቀምጥለታል። አንድ ሰው ዱዓ አድርጎ እጁን አንስቶ አላህን ለምነው ዱዓው ተመላሽነት የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሶስት ቦታ ያርፋል እንጂ አሁን የጠየቀውን ወይም ይሰጠዋል፣ ወይም ደግሞ የማያውቀውን በላይ ይመልስለታል፣ ወይም ደግሞ ለአኺራ በጀነት ያስቀምጥለትና የጀነት ኒዕማ በዛ አላህ ሱብሓነሁ ወተዓላ ያንን ያጎናጽፈዋል ማለት ነው። ስኬትን ያጎናጽፈዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢዛ ኡልሂምተ ዱዓ ወልኢጃበቱ መዐህ ዱዓ ማድረግን ከተወፈቅ ከተገጠምክ አላህ ካመላከተህ ኢጃባው ወይም ተቀባይነቱም አብሮት ነው ያለው ማለት ነው። ዱዓ ከተመላከትክ ዱዓ ማድረግን ከተወፈክ ከተገጠምክ አላህ ካመላከተህ ዱዓ ማድረግን ወልኢጃበቱ መዐህ ተቀባይነቱም አብሮት ነው ያለው ማለት ነው። ዱዓኢ የረቢ ኢልሃመ ሲገሰቡሴ ረቢን ከዳቹ ሀርከኬ ወርፉቴ ረቢን ከዳቹ ረቢን ኢልሃመ ሲገሰቡሴ ጀናን ሲመለቴ ጀናን ዱዓ ጎቹ ረቢን ብረት ፉዳሙ ሳቲፊስ ጀቹዳ ፉዳሙኒስ ወጅኑማን ጅራ ጀቹዳ ዱዓኢ ጎዴ ናም ቶኮ ሀርከ ዱዋ ረቢ ኢሰን ዴቢሱ ረቢን ሱብሓነሁ ወተዓላ ገርቢቺ ከንኮ ሀርከሳ ኡልፉዴና ከዳቴናን ሀርከሳ ዱዋ ዴቢሱ አኔ ሐያቱ ነቀባተ ሐያና ቀበታ ጀደ ረቢን ነኒ ማልጀኑ ነቀበታ ነየላ ሀርከ ዱዋ ኢሰ ዴቢሱ ገርቢቺ ከንኮ ወጀደ ረቢን ሱብሓነሁ ወተዓላ ከናፍ ጀናን ጀቹዳ ዱዓኢ ዳን ጭሙ በርባቺሳዳ ረቢን ዱዓይኒ iddoo sadii bu'a malee hin hafu jechuudha. Yookaan amma waan inni rabbiin kadhate amma kennaaf rabbiin subhaanahu wa ta'ala, yookaan immoo balaan hin beekne isarraa deebisaa. Inni sadaffaa immoo akhiraadhaaf achi isaa kaa'ee qananii jannataatiin rabbiin subhaanahu wa ta'ala isa badhaasaa jechuudha. Kana jennaan halkan 27 kun jechuudha. Halkan 27 kun immoo bareecha abdatama leelatul qadriin waan ta'eef leelatul qadrii halkan 27 malee natti mul'atu aniin argu jedhan Ibnu Abbaas kana jennaan ይሄ 27 ሌሊት ነውና በዱዓ መጠናከር በዒባዳ መጠናከር ዱዓ ማድረግ አስፈላጊ እጅግ በጣም አስፈላጊ ነው ያለው። ወሰላሙ አለይኩም ወራህመቱላሂ